እዚህ ቤት የተሰራልኝ ፈውስ በቃ የሆድ ችግር ነበር፣ ሁሉ ነገሬን ያመኛል እና እዚህ የመጀመሪያ ጊዜ መጣሁ። ከዛ ነው አሞኛ አቅም አይቶ የማይታወቅ በቃ ምስያ የሌለው የናዝሬቱ ኢየሱስ ይባላል። አሜን ሃሌሉያ። እኔ እህታችሁ ወደዚህ ወደ ቸርች ስመጣ በኦርቶዶክስ ሃይማኖት ውስጥ ነበርኩኝ እና በጣም እሰቃይ ነበረ። የጀመረኝ 2000 ነው። ወደ ውጭ ሀገር 5 ሀገር ሄጃለሁ። ስፔሻሊስቶች ጋር በቃ ምንም የለብሽም ተብዬ ነው የምሸኘው። ግን እኔ ያመኛል። የህመሜ ምክንያቱ ምን እንደሆነ አላቅም። በጣም በሃይማኖቴ ጠንካራ ነኝ። ኦርቶዶክስ ላይም ብሆን በቃ ቆም ያላድርም በጸሎት ነው። ግን ምንም ሊፈታ አልቻለም የኔ ነገር። አንድ የስራ ባልደረባ ያለ እዚህ የሚመጣ ልጅ እስኪ አንድ እድል ስጭኝ አለኝ። ምን ስለው እኔ ያው በአባቴ ወገኖች አማኞች ናቸው፣ በእናቴ ደግሞ ኦርቶዶክስ ናቸው። 19 አጎቶች አሉኝ። 20ኛው አባቴ እኔ መጀመሪያው አባቴ ረግሟቸው ተለያይተናል። አላቃቸውም አጎት አክስቶቼ ማለት ነው። የእናቴን ሃይማኖት ይዤ ነው። አባቴም ያው ኦርቶዶክስ ነው። በህይወት የለም። ከዛ ግን ሁሉ ጊዜ ጭንቅላቴ ላይ አለ ስለ ጴንጤ ሃይማኖት ምን እንደሆነ አላቅም። ብታምኑም ባታምኑ አዲስ አበባ ተወልጄ ነው ያደግኩት። አላቅም። ጓደኛዬ ጋበዘኝና መጣውኝ። አንድ እድል ብቻ ስጭኝ አለኝ። ለምን በጣም መሪጌታ ያላቸው ዘመዶች ከመሪጌታ ጋር ያገናኙኛል። የሚመክሩኝ ነገር ያስፈራኛል። ጥንቆላ ምናምን የሚባል ነገር በቤቴ አይወራም። ያው ቤተሰቦቼ በጣም አክራሪ ስለሆኑ ስለ ቤተ ክርስቲያን ነው እንጂ እንደዚህ አይነት ነገር አላመልክም። ከዛ አንድ ጓደኛ ያለ በጣም የምወደው የልቤ ነገርኩት። እንዲህ ያለችኝ ከሌ ስልታዩ ሮብ ብቻ ፍቀጅልኝ አለ። ከቤት የጓደኛ አባት ስለሞተ ብዬ ዋሽቼ መጀመሪያ ቀን ስመጣ ጥቁር ለብሼ ነው እዚህ ቸርች የመጣሁት። እዛ ጋር ነው የተቀመጥኩት። ቀጥ ብዬ ገባሁኝ። በጣም ነበር ይሄን ቸርች የምፈራው። ማለት አሁን ጫሜን አውልቄ ነው የመጣሁት እኔ። ከዛ ስገባ ጫሜን አውልቄ ራሱ ብገባ በጣም ነው ደስ የሚለኝ። ልክ እዛ ገብቼ ቁጭ ስል ልጁ አብሮኛለሁ። በማርያም በገብርኤል በሚካኤል እያልሽ ጸልይ ብሎ ድፍረት ሰጠኝ። ከዚያ የሆነ ነገር በጆሮዬ ይመጣና ሚል በቃ ዛሬ አገቱሽ ይለኛል፣ ዛሬ ታገትሽ ይለኛል። ከዛ ወይኔ እመቤቴ ማርያም እያልኩ እዛ ሳለቅስ ወዲያው መስቀል ማየት አልወድም፣ መስቀል ማየት አልችልም እንዲቀና ብዬ ከዛ ስጸልይ በቃ ራሴን አላቅም። እዚህ ቤት የተሰራልኝ ፈውስ በቃ የሆድ ችግር ነበር፣ ሁሉ ነገሬን ያመኛል እና እዚህ የመጀመሪያ ጊዜ መጣሁ። ከዛ ነው አሞኛ አቅም በቤቴ ደስታ አለ። እግዚአብሔር ሞገስ እየሆነኝ እንደ ፀሐይ እያበራው እየመሰከርኩኝ በእውነት ነው የምላችሁ። አሁን ሲያዩኝ ጓደኞቼ በኢየሱስ ስም ሲሉኝ አሜን እላለሁ ስለተደረገልኝ። እንደዛ ሲሉኝ የነበሩ ልጆች ከትናንት ወዲያ ደወሉልኝና እስኪ ቸርቹ ሰጅን አሉ። ኢየሱስ ጌታ አመስግኑት ለዚህ ጌታ። የኔ ጌታ ምንም የሚፈልግ አይደለም። እኔ ሰጥቼው አይደለም የሰጠኝ። መጣ ቤቴን አንኳኳ፣ ታሪኬን ቀየረው፣ ከጎባጣዬ ቀና አደረገኝ። ከዛ እዚህ ይጸለይልኝ ነበረ። በጣም ጠንካራ ነበርኩኝ። ሮብና አርብ አልቀርም። አርብ የስራ ረፍቴ ነው። ሮብ ደግሞ 8 ሰዓት ስለመውጣ አልቀርም። በአንዳንድ ችግር ነው የቀረሁት። እስኪ ሐኪም ቤት ሂጂ የሚለኝ ነገር ሄድኩኝ። ሐኪም ቤት ሲሄድ ሲያዩት ውጤቴን የውጩንም የዚህንም ሲያዩ ተገረሙ። አንቺ እኮ ጥግ ድረስ ነው እንትን ህክምና ያደረግሽው፣ ምንም ህክምና ያስፈልግሽም አለኝና ዶክተር ዳዊት ይባላል። እስኪችም ምርመራ ብቻ ታረጊልኛለሽ ሲል አይ ይቅርብኝ ስለው ግድ የለሽም ብሎ እሱ እንደገና ተነስቶ ለመነኝ። ማንም ዶክተር አይለምነው፣ ከተመረመርክ ትመረመራለህ። ያንን ምርመራ ስገኝ በ18 ዓመቱ እዚህ እየጸለይኩ ዘይቱን እየተቀባው ማሚዬም ትረዳኛለች፣ ነብይ በረከትም የናዝሬቱ ኢየሱስ በሄደበት በደሙ ይሸፍነው። ዛሬ እዚህ ሆኖ ባይኝ እንዴት ደስታ እንደሚያገኝ እኔ ነኝ የማውቀው። ማሚ ስላለች ብዬ ነው። ከዛ ህጢ ተገኘብሽ ተባልኩኝ። 6 ወር አመት ነው የምትቀጠሩት እዛው ሆስፒታል። ስፔሻሊስቶች ስለሆኑ አይገኙም። እኔ በአንድ ወር ውስጥ ቀዶ ጥገና አደረኩኝ። ቀዶ ጥገና ተደርጌ እኔ ነኝ ከዛ ሁላ ሰው ተነስቼ ሄድኩት። ሰው ይገረምብኝ ነበር። ለምን? እግዚአብሔር ነው የሰራኝ። ማንም የሰራኝ የለም። እግዚአብሔር በሰዎች ላይ አድሮ ይጠራናል ያለ ምንም ነገር። በእውነት እኔ ይሄ ብቻ አይደለም ምስክርነቴ፣ ገና የሚጻፍ ጽሁፍ አለ። እዚህ ቤት የተደረገልኝ ድንቅ ታሪክ ተናገሩ፣ ድንቅ ስራውን መስክሩ እንደሚባል ገና ስንመሰክር እንሆናለን። እግዚአብሔርን ከፊታችን እያስቀደምን እኛ እንከተላለን። በቃ ምንም የሚያስፈራን ነገር የለም። ከዛ ህጢ ተባለ። በ15 ቀኑ ደግሞ ያ የወጣውን ህጢ አስመርምር የተባልኩኝ ሳስመረምር ካንሰር ነው ሲሉኝ ከት ብዬ ስስቅ፣ ሴት ሐኪም ናት። ምን ነው ስትለኝ አይ ከእውነታው አልደበቅም፣ ሰይጣን 18 ዓመት ሲጫወትብኝ ቆይቶ ዛሬ ደግሞ ተመስገን ስል ካንሰር አስባለው ስላት ተነጋገሩና እንዴ በጣም ጎበዝ ነሽ አለችኝ። እንዴ ስትለኝ ካንሰር ተብለው እኮ እዚህ ፌንቱላ የሚሰሩ አሉ ስትለኝ አይ ካንሰር አይደለም ቢሆንም መቀበል ነው በቃ
ምንም ከእውነታው ልንርቅ አንችልም። ከዛ ወዲያው ሐኪም ቤት መልስ መጣውና ማሚዬ አልኳት ወይ ስትል ለብዙ ጓደኞቼ ደውዬ ተደናግጠዋል። በቃ በጣም ተደናግጧል። ለምን 18 ዓመት ሲቆይ እንደሚቀየር ይታወቃል። ከዛ ለማሚዬ መጥቼ የለም አለችኝ። ጸለየችልኝ፣ ሄድኩኝ። ያ ውጤት እንደገና ሌላ ቦታ መሰራት ስለነበረበት እኔ በየቦታው እየተመረመርኩኝ በተንኩኝ። ልክ ሐኪም ጋር ሲቀር ካንሰር የተባለው ነገር የለም። ማሚዬ ዘይት መታ ሁሉ ነገርሽን ቀብ ያለች። የእውነት ነው የምላችሁ፣ የኔ ምስክርነት በዚህ የሚያልቅ አይደለም። ይዤው ሲሄድ ሐኪሞች ተጣሉበት። እኔም በቃ ከሳቸዋለሁ አልኳቸው። እንዴት እኔ የዛን ጊዜ ጥንካሬን አይታችኋል። ሌላ ሰው ቢሆን ራሱን ከማጥፋት ወደኋላ አይልም። ለምን ስንት ተስፋ ይቆረጣል። እኔ ተስፋ እግዚአብሔር ሆነኝ፣ መከታ ሆነኝ። ከጎበጥኩበት በእውነት ሲሄድ ሳቀቅ ነበር፣ እያነከስኩ ነበር ሜዳው። አሁን በትክክል ነው ሜዳው። ኢየሱስ ድንቅ ስራ ሰርቶልኝ፣ አሜን። ለዚህ አባት አመስግኑልኝ። አሜን። በሌላ ሃይማኖት ውስጥም ያሉት እህት ወንድሞቻችን የጎበጡ እንደኛ ቀና ብለው እንዲሄዱ ከጎናቸው መቆም አለብን። የናዝሬቱ ኢየሱስ ድንቅ ስራ አድርጎልኛል። ይሄን አምላክ አመስግኑልኝ። ክብር ለኢየሱስ። እዚህ ቦታ ሮብ ቀን መጣች፣ ጌታ ነፃ አወጣት። ለ18 ዓመት በሽታ ነኝ ብሎ የተቀመጠ መንፈስ ጮሆ ወጣ። ከዛ በኋላ በሽታ አልነበረም። ከዛም በኋላ ግን እግሬን ይሰማኛል፣ በሽታዬን ብሄድ ብዙ ሆስፒታሎች ሄጃለሁ ከሀገር ውጪ፣ ግን የተገለጠ ነገር የለም ስትል እዚህ ቦታ ላይ ጸለይን። ይገለጣል፣ በቃ በሽታ ካለ ይገለጣል አልኳት። ከዛም በኋላ ሄዳ ስትመረመር ከ18 ዓመት በኋላ እጢው ተገኘ። ከዛ መጣችና ማሚዬ ከ18 ዓመት በኋላ እጢው ታየኩ አለችኝ። ምንም ችግር የለም ሂጂ፣ በህክምና የሚያደርጉትን ያድርጉ፣ እኔ ጸልይልሻለሁ አልኳት። ሄደች፣ ኦፕራሲዮን ተደረገ፣ እጢው ወጣ። እጢው ከወጣ በኋላ መተው ምን ይሏታል? ካንሰር ሆኗል፣ ወደ ካንሰር ተቀይሯል አሏት። ለዛውም ደግሞ በአፍሪካ ታይቶ የማይታወቅ ካንሰር አሏት። እና ቢሮ ስትመጣ ፊቷን አስታውሰዋለሁ፣ ያዘነችውን አዘን አስታውሰዋለሁ። በእጃችን ደግሞ ጌታን ተቀብላ እዚሁ ስለተጠመቀች እግዚአብሔር ወደዚህ ቤት ሲያመጣሽ ጌታን ከተቀበልሽ በኋላ ግን ይሄ ነገር አይሆንም። ኢየሱስ ጌታ አሜን። አይሆንም አልኳት። ቢሮ ነው የጸለይ ነው። ቢሮ ስንጸልይ የለም ዶክተሮች አለ ሊሉሽ ይችላሉ። መንፈሳዊ ዓለም ላይ ግን ፈውስሽ አልቋል፣ ካንሰር የለም። ሁለተኛው ሌላው ምርመራ ሲመጣ የለም ነው አልኳት። ሮብ ቀን መጣችና ማሚዬ ያለችኝ ድጋሚ በአፍሪካ እኮ ታይቶ አይታወቅም ካንሰሩ ተባልኩ። ሁለተኛ ነው ያሉሽ በአፍሪካ? ሁለተኛ ኢትዮጵያ ውስጥ ለመጀመሪያ ጊዜ ሲታይ አሏት። ከዛም በኋላ የለም እኛ ምንድነው የምንለው ስላት የለም በቃ ኢየሱስ ጌታ ነው። አሜን። ከዛም በኋላ ሄዳ ስትመረመር የለም። አሜን። በሽታው ስለሌለ እንዳይመስላችሁ እግዚአብሔር ስላጠፋው ነው። አሜን። እግዚአብሔር ስለፈወሰ ነው። አሜን። ኢየሱስ ጌታ ነው። አሜን። ለምን ብትሉ ኢየሱስ ፈዋሽ ነው። አሜን። በምንም አይነት ችግሩ ስላላችሁ ሰዎች ኢየሱስ ፈዋሽ ነው። አሜን። የትኛውም በሽታ አለ ስትባሉ እናንተ የለም፣ አሜን። በክርስቶስ ኢየሱስ ፈውሳችሁ አልቋል። አሜን። ሕክምና ማድረግ ጥሩ ነው፣ መከታተል ጥሩ ነው፣ የተሰጣችሁ መድኃኒት መዋጥ ጥሩ ነው፣ ግን ፈውሳችሁን ደግሞ ተቀብሎ ማወጅ ግድ ነው። ኢየሱስ ጌታ ነው። ስለዚህ እንደ ቀላል እንዳታዩት። በዕለተ ዓርብ የተሰቀለው በቀራኒው ላይ የተሰቀለ ኢየሱስ ነው ብዬ ሲል እየሮጣ አመለጠ። በሁለተኛውም ቀን ጠበቀኝና ጠጅ ያለኝ እንደው በእግዚአብሔር አለኝ። እሺ ብዬ ተረጋግቼ ቆምኩኝ። ምንድነው ስለው እኔ ምን አይነት ወንድን ያታለልሽ ስለኝ ታይቶ የማይታወቅ በቃ ምስያ የሌለው የናዝሬቱ ኢየሱስ ይባላል። አሜን ሃሌሉያ አሜን። ለኔ ድንቅ ነገር ስላደረገልኝ እየሰበኩኝ እኖራለሁ። አሜን። እህት ወንድሞቼ እዚህ መለምናችሁ አንድ ነገር አለ ማስቸግራችሁ። እንደ ኃጢአቴ እንደ በደሌ ሳይሆን እንደ ቸርነቱ እዚህ ያቆመኝ አምላክ ክብር ምስጋና ይስፋው። ቀሪ ዘመኔን እንድትለምኑልኝ የምፈልገው ከቤቱ ሳልወጣ የዓለም ነገር ሳያታልለኝ ለምስክርነት ያቆመኝ አምላክ ደግሞ እዚህ ቆሜ ለዝማሬ እንዳመልከው ማለት ነው። አሜን። በእውነት በሚዘምሩ ሰዎች በጣም ነው ምቀናው፣ በጣም ቅናተኛ ነኝ። እግዚአብሔር ምስክሬ ነው ብላችሁና ቆሜ እዚህ እንደማመሰግን እርግጠኛ ነኝ። እግዚአብሔር ይፈቅድልኛል ጥሩ ነገር ስለመተመኘው እሱ ከፊቴ እየቆመ ብርሃን እየሆነኝ በገባውበት ሞገስ እየሆነኝ ነገሮቼን በሚሊዮንም ላስጨርስ ሲሄድ እግዚአብሔር እንዴ እያለ ለኔ ያደረገልኝ ነገር መጽሐፍ የሚጻፍ ነው። ያው ነብይ በረከትም ተንብዮልኛል። እንጽፋለን አብረን እዚህ ጸሐፊዎች ትኖራላችሁ። ኢየሱስ ጌታ አሜን። አንቺ ወንጌል ትሰብኪያለሽ። አሜን። ኢየሱስ ጌታ አሜን።